ብዙዎቻችን በሶሻል ሚዲያ ከተዋወቅናቸው አንዱ ዮኒ ማኛ ነው። ከሰዓታት በፊት ከ165,000 በላይ ተከታይ ባለው የቲክቶክ ማህበራዊ ሚዲያ ላይ ዮኒ ማኛ ጠቅላይ ሚኒስተሩን ሲያወድስ እንዲሁም ሲያመሰግን ተስተውሏል። እንዲሁም ዲያስፖራ ማህበረሰቡን ሲቆጣ እንዲሁም ሲሞግታቸው ተስተውሏል። እኛም የዮኒ ማኛ የቪዲዮን ቅጂ ይዘናል። ቪዲዮን ተመልክተን እንመለስ። አብይ በቃ ነገሩን በ6 ዓመት ውስጥ በተለይ 3 ዓመት ትልቅ ለውጥ እያመጣበት ሄደ ነው። ትልቅ ለውጥ ኢትዮጵያ ላይ ሜጋ የሚባሉ ፕሮጀክቶች ሰርቶታል። ሜጋ በፊት ፓርኮች ነበር የሚሰራው ትላለ። አባይን ሲገድብል ምን ልትል? ፓርክ ነው የሚሰራው። ፓርክ በፓርክ ነው ያደረገው። ኢትዮጵያን ፓርክ በፓርክ አረጋት አለ። ፓርኩን ቶ ሜጋ ፕሮጀክቶችን ጉብ 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 አረገ። ምን እንዳታረገው ምንም አሁን ኮምፕሌን ማድረግ አልችልም። ይኬና ዲያስፖራ ለህዝቡ ፖለቲካ የምትሰሩ ሀቅ የላችሁ፣ አጭበርባሪ ናችሁ። ህዝቡን ቡጥቡጥ አርጋችሁ በልታችሁታል። ናው ይዶን ጋነት እንትሳይ ምንም ማድረግ አትችሉም። ከዚህ በኋላ ብልጽግና የደረሰበት ለመድረስ 9 ጊዜ መወለድ አለባችሁ። አም ሶሪ ብልጽግና የደረሰበት ቦታ ለመድረስ ሚሊዮን ጊዜ ደግማችሁ መፈጠር አለባችሁ። እስና ገና ሃፕን ነው። ዋሽታችኋል። ጌታቸው ረዳ መሰከረ። አከተመኩ። ጌታቸው ረዳ እንዴት አብይን ይጠላው እንደነበረ አይታል። በጣም የሚጠላው ሲናገር ያቅለሸልሸኛል ብሎ ነበር የሚያወራው ጌታቸው ረዳ። ንግግሩ ውሸታ ሲለው የነበረ ሰውዬ እውነታውን ሲረዳ ዶክተር አብይ ይችላል አለ። ይገባ ማን ረገጠው? ጀዋር መሐመድ ኩርፊያው ከስልጣን ጋር ነው፣ ሌላ ነገር የለም። አምባጋነን መሆን ነበር የሚፈልገው። በምታዩት መንገድ ህዝብን ያስጨረሰ ነው ጀዋር መሐመድ። ኦሮሞ ይጣላ። እንግዲህ በቲክቶክ ማህበራዊ ሚዲያ ሁላችንም እናውቀዋለን። ከቅርብ ወራት በፊት ደግሞ ጌታን የግል አዳኙ አድርጎ የተቀበለ ወንድማችን ዮኒ ማኛ ወይም ዮናስ ሙሉነ የኢትዮጵያ ጠቅላይ ሚኒስተር የሆኑትን ክቡር አብይ አህመድን እያመሰገነና ትልቅ ስራዎችን ዛሬ ብቻ ሳይሆን ቀድሞውኑ እየሰሩ እንደነበረ በማንሳት አሁንም እያደረጉ ያሉት ስራ ድንቅ እንደሆነ በቲክቶክ ማህበራዊ ሚዲያ መልእክት አስተላልፏል። በዚህ ብቻ ያላበቃው ዮኒ ማኛ ወይም ዮናስ ሙሉነ ለዲያስፖራ ማህበረሰቡም ትችት አዘል የሆነ መልእክትን አጋርቷል። አብይ አህመድ በእነዚህ 6 ዓመታት ሲሰራ በነበረበት ጊዜ ብዙዎቻችሁ ትችት የምታነሱ ዲያስፖራዎች አሁን ህዳሴው ሲገነባ እንዲሁም በኡጋዴን ላይ በተገኘው ነዳጅ ምነው ዝም አላችሁ በማለት መልእክቱን ለመላው ኢትዮጵያውያን አስተላልፏል። ዮኒ ማኛም በመቀጠል ኢትዮጵያውያን እንኳን ደስ አላችሁ፣ እንዲሁም እኔ ለኢትዮጵያ ሁሌም ደስታዋን ነው የምመኘው። ኢትዮጵያ አሁንም ትልቅ ለውጥ ላይ ነች። ጠቅላይ ሚኒስተሩም ለኢትዮጵያ የሚለፋ ነው። አሁንም ሁሌም ለኢትዮጵያ ከጎኗ ነኝ ሲል ተስተውሏል። እንግዲህ የፋሪስ ሚዲያ ተከታታዮች በዚህ ሐሳብ ላይ ምን ትላላችሁ? መልእክታችሁን በመልእክት ማስቀመጫ ላይ አስፍሩልን። እኛ ከወዲሁ ተሰናበትናችሁ።